የሐጅ አፈጻጸም ለሐጅ ዓላማ የወጣ ሰው ወይ ሙተመቲዕ ነው ወይ ቃሪን ነው ወይ ደግሞ ሙፍሪድ ነው። ሙተመቲዕ ከሆነ ዑምራን ካከናወነ በኋላ ከኢሕራሙ ይወጣል። ቃሪንና ሙፍሪድ ግን በኢሕራማቸው ይቀጥላሉ። የሐጅ ተግባራት በወርሃ ዙልሒጃ 8ኛው ቀን ተጀምረው እስከ 13ኛው ቀን መጨረሻ ድረስ ይዘልቃሉ። በቀናቱ ቅደም ተከተል መሰረት ዝርዝሩ እነሆ። የዙልሒጃ ወር 8ኛው ቀን የተርዊያ ቀን የውሙ ተርዊያ ተብሎ የተሰየመው በሚናና ዓረፋት በዘመኑ ውሃ ያልነበረ በመሆኑ ሐጃጆች ለቆይታቸው የሚበቃቸውን ያህል ውሃ በዚህ ቀን ይሰንቁ ስለነበር ነው። በ8ኛው ቀን ከዙሁር በፊት ኢሕራም ማድረግ ሱና ሲሆን መካ ከሆነ ከመካ፣ ሚና ከሆነም ከሚና ካለበት ቦታ ሆኖ ኢሕራም ያደርጋል። ገላውን ታጥቦና ሽቶ ተቀብቶ የኢሕራም ልብስ ይለብሳል። ለሐጅ ተልቢያ እያለ ኢሕራም ሲያደርግ እንዲህ ይላል። ለበይክ አላሁመ ሐጀን ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ትርጉሙም አላህ ሆይ ጥሪህን ተቀብዬ እነሆ ለሐጅ አቤት ብያለሁ። አላህ ሆይ ጥሪህን ተቀብዬ እነሆ አቤት ሆይ አቤት ብያለሁ። ጥሪህን ተቀብዬ እነሆ አቤት ብያለሁ። አንተ ምንም ሸሪክ የለህምና ጥሪህን ተቀብዬ እነሆ አቤት ብያለሁ። ሁሉም ምስጋና፣ ሁሉም ጸጋ፣ ሁሉም ንግስና ያንተ ብቻ ነውና አቤት ብዬ ጥሪህን ተቀብያለሁ። አንተ ምንም ሸሪክ የሌለህ አንድ አምላክ ነህና ማለት ነው። በዚህ ጊዜ ተልቢያን ደጋግሞና አብዝቶ ማስተጋባት ሱና ነው። ከዚያ ሐጅ አድራጊው ወደ ሚና ያመራና ዙሁር፣ ዓሱር፣ መግሪብ፣ ዒሻ የቀጣዩን ቀን ፈጅር እዚያው ይሰግዳል። እያንዳንዱን ሰላት በወቅቱ የሚሰግድ ሲሆን ባለ 4 ረክዓ ሰላቶችን ወደ 2 አሳጥሮ በቀስር ይሰግዳል። በ9ኛው ቀን ፀሐይ እስክትወጣ ድረስ ሚና ውስጥ የሚቆይ ሲሆን ቀኑም የዓረፋ ቀን ነው። ዕለተ ዓረፋ 9ኛው ቀን። የዚህ ቀን ፀሐይ ስትወጣ ሐጅ አድራጊው ተልቢያ እያለ ወደ ዓረፋ ይጓዛል። ሱናው ከተቻለ ወደ ነሚራ በማምራት ፀሐይ ዘንበል እስክትል ድረስ እዚያው መቆየት ነው። ነሚራ ዓረፋ ከመድረሱ በፊት በድንበሩ ላይ የሚገኝ ቦታ ነው። ፀሐይ ዘንበል ብላ የዙሁር ሰላቱ ወቅት ሲገባ የሙስሊሞች ኢማም ወይም እሱን የሚወክል ሰው ከሁኔታው ጋር አግባብነት ያለው ኹጥባ ወይም ድስኩር ለሐጃጆች ማድረግ ሱና ነው። በኹጥባው ውስጥ ተውሂድን ያረጋግጣል። የሐጅ ህግጋትንና የሃይማኖትን ዋና ዋና ጉዳዮች ለሐጃጆች ያሳውቃል። ከዚያም ዙሁርና ዓሱርን አስቀድሞ በማጣመር ጀምዑ ተቅዲም በማሳጠር በቀስር ይሰግዳል። በነሚራ ሳይቀመጥ በቀጥታ ወደ ዓረፋ መግባትም የተፈቀደ ነው። በምድረ ዓረፋ መቆም በዓረፋ መቆም ማለት በ9ኛው ቀን በዓረፋ መገኘት ማለት ሲሆን ይህም በመቆም በመቀመጥ ተጋድሞም ሆነ በመጓጓዝ ላይ በመቀመጥም ሊሆን የሚችል እንጂ የግድ መቆም ማለት አይደለም። በምድረ ዓረፋ መገኘት ወይም ውቁፍ ከሐጅ ማዕዘናት አርካን አንዱ ሩኩን በመሆኑ ያለ እርሱ ሐጅ ትክክለኛ መሆን አይችልም። ውቁፍ ያመለጠው ሰው ሐጅ አምልጦታል። ነቢዩ ሰለላሁ ዐለይሂ ወሰለም ሐጅ ማለት ዓረፋ ውቁፍ ነው ብለዋልና። በምድረ ዓረፋ መገኘት ወይም ውቁፍ ወቅት የሚጀምረው የዙልሒጃ 9ኛ ቀን ጎህ መቅደድ ጀምሮ እስከ 10ኛው ቀን ጎህ መቅደድ ድረስ ያለው ጊዜ ነው። በዚህ ጊዜ ውስጥ ላፍታ እንኳ ቢሆን በዓረፋ የተገኘ ሰው ውቁፍን ያገኘና ሐጁ ትክክለኛ የሆነ ሰው ነው። በዚህ የጊዜ ገደብ ውስጥ ውቁፍ ያመለጠው ሰው ሐጁ ትክክለኛ አይሆንም። ከኢብኑ ዓባስ ረዲየላሁ ዐንሁ በተላለፈው ሐዲስ መሰረት መርፉዕ ሐዲስ ጎህ ከመቅደዱ ከፈጅር በፊት ለዓረፋ ውቁፍ የደረሰ ሰው ለሐጅ ደርሷል ተብሏልና። የውቁፍ ቦታን በተመለከተ ምድረ ዓረፋ በሙሉ መቆሚያ ወይም የውቁፍ ቦታ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ተራራ አጠገብ ላይ ሳይወጡ በቋጥኞቹ አቅራቢያ ፊታቸውን ወደ ቂብላ መልሰው በመቆም
እዚህ ቦታ ላይ ቆሜያለሁ፣ ዓረፋ በሙሉም መቆሚያ ነው ብለዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቆሙበት ቦታ ላይ መቆም ከተቻለ እሰየው፣ ካልተመቸ ግን በማንኛውም የምድረ ዓረፋ ቦታ ላይ ይቆማል። ወደ ዓረፋ ከመደረሱ ጥቂት ቀደም ብሎ ባለው ሸለቆ የዑራና ሸለቆ በሚባለው ስፍራ መቆም ትክክለኛ አይሆንም። ወደ ተራራው አይወጣም፣ በቋጥኞቹ ላይም አይወጣም። ምድረ ዓረፋ ከጥንትም የራሱ የተለየ ድንበር የተከለለለትና ምልክት የተደረገለት ሲሆን በአሁኑ ጊዜም አዳዲስና ድንበሮቹን ከሁሉም አቅጣጫ የሚያመለክቱ ትላልቅ ምልክቶች ተደርገውለታል። ሐጅ አድራጊው በዓረፋ ሲቆም የሚያደርገው ነገር ሐጅ አድራጊው በዚህ ቀን ፊቱን ወደ ቂብላ በማዞር ዱዓ ማብዛትና ለዚሁ ከፍተኛ ጥረት ማድረግ፣ መተናነስና ተገዥነቱን፣ ደካማነቱንና መላ የለሽነቱን ለአላህ ሱብሓነሁ ወተዓላ በመወትወት አጥብቆና ደጋግሞ ልመናውን ማቅረብ የተደነገገ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ከዱዓ ሁሉ በላጩ የዓረፋ ዱዓ ነው ብለዋል። እኔ ካልኩትና ከኔ በፊት የነበሩ ነቢያትም ካሉት ሁሉ በላጩ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ማለት ነው ብለዋል። ለተላለፉ ማዕሱር ለሆኑ የዱዓ አይነቶች ትኩረት መስጠትና ካልታዘዙና መሰረት ከሌላቸው የፈጠራ ዱዓ አይነቶች መራቅና መጠንቀቅ ተገቢ ነው። ከቁርአን የተመቸውን ያህል መቅራትና በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላትና ሰላም ማውረድን ማብዛት መልካም ነው። ሐጅ አድራጊው የዚህን ዕለት ታላቅነትና ትሩፋቱን ማስታወስ ሲገባው አላህ ሱብሓነሁ ወተዓላ ለባሮቹ ቸርነቱንና ችሮታውን የሚያፈስበት፣ በመላእኮቹ ላይ በእነሱ የሚፎክርበት፣ ከእሳት የሚድኑትን የሚያበዛበት ክቡር ቀን መሆኑንም ማስተዋል ይኖርበታል። ነቢዩ ዐለይሂ ሰላቱ ወሰላም ከዓረፋ ቀን ይበልጥ አላህ ሱብሓነሁ ወተዓላ ባሪያውን በብዛት ከእሳት ነፃ የሚያወጣበት ቀን የለም። በእርግጥ ወደ ባሮቹ ይቀርባል፣ ከዚያም እነኚህ የምንፈልገው ይሆን በማለት በመላእኮቹ ላይ በእነሱ ይፎክራል ብለዋል። ስለዚህም ሐጅ አድራጊው ሰው የዚህን ወርቃማና ክቡር ቀን ሰዓቶችን በመጠቀም ተውበትን ማሳደስ፣ ራሱን መመርመር ሲገባው ዕለቱን በመዘዋወር ንግግርና ጭቅጭቅ በማብዛት ላለማባከን ከፍተኛ ጥንቃቄ ማድረግ ይኖርበታል። ዓረፋን ለቆ መሄድ። ሐጅ አድራጊው ፀሐይ ከጠለቀች በኋላ ከዓረፋ ወደ ሙዝደሊፋ ይንቀሳቀሳል። ከፀሐይ መጥለቅ በፊት ዓረፋትን ለቆ መሄድ አይፈቀድም። ከመጥለቋ በፊት ከለቀቀ በሌሊት ቢሆን እንኳ መመለስ ግዴታ ነው። ካልተመለሰ ግን እንስሳ የማረድ ግዴታ ያለበት ሲሆን እሱም አንድ ፍየል ወይም የግመል ወይም የበሬ 1/7 ነው። 10ኛው ሌሊት ወደ ሙዝደሊፋ መንቀሳቀስና ሙዝደሊፋ ማደር። ሐጅ አድራጊው ፀሐይ ከጠለቀች በኋላ ከዓረፋ ወደ ሙዝደሊፋ ይንቀሳቀሳል። በዚህ ጊዜ ሌሎችን ላለማወክ ሲባል በጸጥታና በእርጋታ መንቀሳቀስ፣ ተልቢያ እያሉና አላህ ሱብሓነሁ ወተዓላን እየዘከሩ መጓዝ ሱና ነው። ወደ ሙዝደሊፋ ሲደርስ ጓዙን ከመፍታቱ በፊት የመግሪብና የዒሻ ሰላቶችን አንድ ላይ በማጣመር በጀምዕ ዒሻን በማሳጠር በቀስር መስገድ ይጀምራል። የሙዝደሊፋ አዳርን የሚመለከቱ ድንጋጌ። በ10ኛው ሌሊት አዳሩን በሙዝደሊፋ ማድረግ ግዴታ ሲሆን የሱብሒ ሰላትን ቶሎ ይሰግዳል። ዑዝር ካላቸው እንደ አቅመ ደካሞች፣ ሴቶች፣ ሕፃናቶችና ከነሱ ጋር ካሉት ወይም በሐጃጆች አገልግሎት ላይ ከተሰማሩት ውጪ ሌሎች ከፈጅር በፊት ከሙዝደሊፋ አይነቃነቁም። ምክንያት ያላቸው በሌሊቱ መጨረሻ ጨረቃ ከጠለቀች በኋላ ከሙዝደሊፋ መንቀሳቀስ ይፈቀድላቸዋል። ሐጅ አድራጊው በሙዝደሊፋ የሚያከናውነው ነገር። ሐጅ አድራጊው ሱብሒ ከሰገደ በኋላ ወደ ማዕሸሩል ሐራም ዘንድ በመምጣት ፊቱን ወደ ቂብላ መልሶና እጆችን ከፍ አድርጎ ዚክር በተክቢራና ዱዓ ማብዛት። በሙዝደሊፋ በየትኛውም ቦታ ላይ መቆም ይቻላል። ነቢዩ ዐለይሂ ሰላቱ ወሰላም እዚህ ቆም ያለው ጀምዕ በሙሉ ሙዝደሊፋ ነው ብለዋልና ጀምዕ ሙዝደሊፋ ለማለት ነው። ሐጅ አድራጊው ሙዝደሊፋን ለቆ ሲወጣ 7 ጠጠሮችን የመጀመሪያውን ቀን ጅማር ብቻ ለመወርወር መልቀም የተወደደ ነው። ለተቀሩት ቀናት ውርወራ ግን ጠጠሮቹን ከሚና የሚወስድ ሲሆን
ከየትኛውም ቦታ ጠጠሩን መውሰድ ይፈቀዳል። 10ኛው ቀን ዕለተ ዒድ ፀሐይ ከመውጣቷ ጥቂት ቀደም ብሎ ሙዝደሊፋን ለቆ ወደ ሚና ይንቀሳቀሳል። በመንገዱ ላይ ተልቢያ አብዝቶ ያስተጋባል። ወደ ሙሐሲር ሸለቆ በሚደርስበት ጊዜ ጉዞውን ያፋጥናል። ሙሐሲር ወደ ሚና ከመድረሱ በፊት በሙዝደሊፋና በሚና መካከል የሚገኝ ሸለቆ ነው። ወደ ሚና ሲደርስ የዒድ ቀን ተግባራትን ይፈጽማል። እነሱም ጠቅለል ባለ መልኩ የአልዓቀባን ጀምራ መወርወር፣ መስዋዕት ማረድ፣ ፀጉር መላጨት ወይም ማሳጠር፣ ጠዋፍና ሰዕይ ሲሆኑ ዝርዝሩ እንደሚከተለው ነው። አንደኛ የጀምረቱል ዓቀባ ውርወራ። ይህ ከዒድ ቀን ተግባራት የመጀመሪያው ነው። ሐጅ አድራጊው ወደ ሚና ሲደርስ በሚና አቅጣጫ በኩል የመጨረሻው፣ ከመካ አቅጣጫ በኩል የመጀመሪያው ጀምራ ወደ ሆነው ወደ ጀምረቱል ዓቀባ ያመራል። ወደ ጀምራው ሲደርስ ተልቢያውን አቋርጦ 7 ጠጠሮችን ተራ በተራ አከታትሎ ይወረውራል። እያንዳንዱን ጠጠር አላሁ አክበር እያለ ይወረውራል። የውርወራው ተወዳጅ ወቅት ከዒድ ቀን ጎህ መቅደድ እስከ 11ኛው ቀን ጎህ መቅደድ ድረስ ያለው ጊዜ ሲሆን በዒድ ቀን ጎህ ከመቅደዱ በፊት በሌሊቱ መጨረሻ ላይ ቢወረወርም ትክክለኛና ተቀባይነት ያለው ይሆናል። መመሪያዎች፣ አንድ ሙስሊም በጀመራቱ ውርወራ ጊዜም ሆነ በሌላው የሐጅ ተግባራት ክንዋኔ ላይ ሐጃጅ ወንድሞቹን ከማወክና ከማስቸገር መጠንቀቅ ይኖርበታል። ሐጅ አድራጊው የሚወረውረው ጠጠር መወርወሪያ ገንዳው ላይ መውደቁን ማረጋገጥ አለበት። አንዳንድ ሰዎች ጠጠሩ የሚወረወረው ወደ ቆመው ምሰሶ ስለሚመስላቸው ጠጠሩ ወደ መወርወሪያው ገንዳ አይወድቅም። ሌሎች ደግሞ ከብዙ ርቀት ስለሚወረወሩ ወደ ቦታው አይደርሱም። እንግዲህ የሚያደርግ ሰው የውርወራውን ግዴታ አልተወጣም። አንድ ሙስሊም ትልቅ ድንጋይ ወይም ጫማን አውልቆ መወርወርን በመሳሰለ ሁኔታ ውርወራውን ከልኩ ከማሳለፍ መጠንቀቅ ይገባዋል። ሱናው የጠጠሩ መጠን ከሽምብራ ፍሬ ትንሽ ከፍ የሚል መሆን ነው። ጠጠሮቹን በሙሉ አንድ ጊዜ ከወረወረ እንደ አንድ ውርወራ ብቻ ይቆጠራል። መወርወር የግድ አስፈላጊ በመሆኑ ጠጠሮቹን ወስዶ መወርወሪያው ላይ ቢያኖር ትክክለኛ ይሆን። ሀዲይ ማረድ፣ ይህ ከዒድ ቀን ተግባራት ሁለተኛው ተግባር ነው። ሀዲይ ካለው ያርድና ራሱ በልቶ ድሆችን ያበላል። የሀዲይ እርድ በተመቱዕና በቂራን አፈጻጸም ሐጅ ላደረገ ሰው ግዴታ ሲሆን በኢፍራድ ላደረገ ሰው ግን የተወደደ ነው። እርዱን ከዚህ ቀን ማዘግየትም የተፈቀደ ነው። ፀጉር መላጨት ወይም ማሳጠር ከዕለተ ዒድ ተግባሮች መካከል ሶስተኛው ነው። ወንድ የራስ ፀጉሩን ይላጫል ወይም ሙሉ በሙሉ ያሳጥራል። መላጨቱ በላጭ ነው። ሴት ግን አንድ የጣት አንጓ ያህል ብቻ ፀጉሯን ታሳጥራለች። ጠዋፉል ኢፋዳ፣ ይህ አራተኛው የዕለተ ዒድ ተግባር ነው። ጠዋፉል ኢፋዳ ወይም ጠዋፉ ዚያራ በመባል የሚጠራ ሲሆን ረምልም ሆነ እጥባዕ ትከሻን እያንቀሳቀሱ በፈጣን እርምጃ መጓዝና የቀኝ ትከሻን ማራቆት የለበትም። ከጠዋፉ በኋላ ከተቻለ ወደ መቃሙ ኢብራሂም የኢብራሂም መቆሚያ ያመራና 2 ረክዓ በመጀመሪያው ከፋቲሓ በኋላ ሱረቱል ካፊሩን በሁለተኛው ሱረቱል ኢኽላስ በመቅራት ከመቃሙ ጀርባ ይሰግዳል። ካልተመቼ በፈለገበት ቦታ ይሰግዳል። በዚህ ጠዋፍ ተመራጩ ከውርወራና ከመላጨት በኋላ የኢሕራም ልብሱን አውልቆ የተለመደ ልብሱን መልበስና ሽቶ መቀባት ነው። እናታችን አይሻ ረዲየላሁ ዐንሃ ባስተላለፉት ሐዲት መሰረት የአላህ መልእክተኛ ኢሕራም ሲያደርጉ ለኢሕራማቸው ከኢሕራም ሲወጡም በቤቱ በካዕባ ዙሪያ ጠዋፍ ከማድረጋቸው በፊት ሽቶ ቀባቸው ነበር ብለዋል። የጠዋፉ ወቅት ከዒድ ቀን ጎህ መቅደድ በኋላ የሚጀምር ሲሆን ከሙዝደሊፋ አስቀድመው ለለቀቁ ደካሞች ከጎህ መቅደድ በፊት በሌሊቱ መጨረሻ ላይ ማድረግም ይቻላል። ከዒድ ቀን ማዘግየትም የሚፈቀድ ቢሆንም ተመራጩ ግን አይደለም። ሰዒ፣ በተመቱዕ ሐጅ ያደረገ ሰው ከጠዋፉል ኢፋዳ በኋላ በሰፋና መርዋ መካከል ሰዒ ማድረግ ሲገባው በኢፍራድና በቂራን ሐጅ ያደረገ ሰው ከጠዋፉል ቁዱም በኋላ ሰዒ አድርጎ የነበረ ከሆነ ከጠዋፉል ኢፋዳ በኋላ ሰዒ ማድረግ አያስፈልገውም። ሐጅ አድራጊው ጠዋፉል ኢፋዳንና የሚመለከተው ከሆነ ሰዒን ካከናወነ የዒድ ቀን ተግባራቶችን ያጠናቀቀ በመሆኑ የ11ኛውን ቀን ሌሊት እዚያ ለማደር ወደ ሚና መመለስ ይኖርበታል። የዕለተ ዒድ ተግባራት ቅደም ተከተል። ሱናው የዒድ ቀን ተግባራትን ከላይ በሰፈረው ቅደም ተከተል መሰረት ውርወራ፣ ከዚያ ማረድ፣
መላጨት፣ ከዚያ ጠዋፍ፣ በመቀጠል ሰዕይ ማከናወን ነው። ነቢዩ ሰለላሁ ዐለይሂ ወሰለም የፈቀዱ ስለሆነ አንዱን ከሌላው ማስቀደምም ይቻላል። ስለዚህም መጀመሪያ ተላጭቶ ከዚያ ጠጠር ቢወረውር ትክክለኛ ተደርጎ ይወሰዳል። መጀመሪያ መስዋዕት አርዶ ከዚያ ጠዋፍ ቢያደርግና ቀጥሎ ውርወራ ወዘተ ቢፈጽምም ትክክለኛ ይሆናል። ነቢዩ ዐለይሂ ሰላቱ ወሰላም በዚህ ቀን ስለ ቅድመ ተከተል ሲጠየቁ ይሉ የነበረው አድርገው ችግር የለም ማለት እንጂ ሌላ አልነበረምና። የመጀመሪያው ተሐሉል በኢሕራም ምክንያት በሙሕሪሙ ላይ ታግደው የነበሩ ነገሮች ሁሉ ከግብረ ስጋ ግንኙነት ወይም የቅድመ ግንኙነት አካላዊ ንክኪ ወይም የጋብቻ ውል ማሰር ብቻ ሲቀሩ ሁሉም እገዳዎች የሚፈቀዱበት ሁኔታ ነው። የመጀመሪያው ተሐሉል ከሚከተሉት ውስጥ ሁለቱን በመፈጸም ይገኛል። ጀምረቱል ዐቀባን መወርወር፣ መላጨት ወይም ማሳጠር፣ ጠዋፍ ማድረግና ሰዕይ ማድረግ ያለበት ሰው ሰዕይ ማድረግ። ሁለተኛው ተሐሉል በኢሕራም ምክንያት በሙሕሪሙ ላይ ታግደው የነበሩ ነገሮች ሁሉ ሙሉ በሙሉ የሚፈቀዱበት ከኢሕራም የመውጣት ሁኔታ ነው። ሁለተኛው ተሐሉል ከላይ የተዘረዘሩትን ሁሉ በመፈጸም እውን ይሆናል። የሃዲ እንስሳ ማረድ ከተሐሉል ጋር ግንኙነት የለውም። ሃዲ የማረዱን ተግባር እስከ 11ኛው ቀን አዘግይቶ የተቀሩትን የዒድ ቀን ተግባራት ካሟላ ባያርድ እንኳ ከኢሕራም ሁኔታ መውጣት ይችላል። አያሙ ተሽሪቅ አያሙ ተሽሪቅ ከዒድ ቀጥለው ያሉት 3 ተከታታይ ቀናት ሲሆኑ እነሱም የዙልሒጃ ወር 11ኛው፣ 12ኛውና 13ኛው ቀናት ናቸው። በዚህ የተሰየሙት የኡድሒያ ስጋ ተቆራርጦና ተዘልዝሎ በፀሐይ ይደርቅባቸው ስለነበር ነው። የአላህ መልእክተኛ ስለ እነዚህ 3ቱ ቀናት ሲናገሩ ንቁ፣ እነኚህ ቀናት የመብላት የመጠጣትና የአላህ ሱብሓነሁ ወተዓላን ዚክር ቀናት ናቸው ብለዋል። የሐጅ ተግባራት በተሽሪቅ ቀናት ሌሊቶች 11ኛው ቀንና ሌሊቱ በ11ኛው ቀን ዋዜማ ሌሊት ሚና ማደር ግዴታ ነው። በ11ኛው ቀን ፀሐይ ከእኩለ ሌሊት ቀን ካለፈች በኋላ በ3ቱ ጀመራዎች በእያንዳንዳቸው 7 ጠጠሮች ይወረወራሉ። ጀመራዎቹ በሚና ጫፍ ላይ የሚገኙ በእያንዳንዱ መሃል የቆመ ግዙፍ ምሰሶ ያላቸው 3 ገንዳዎች ወይም ገበታዎች ሲሆኑ የመጀመሪያው ትንሹ ጀምራ፣ ሁለተኛው መካከለኛው ጀምራ፣ ሶስተኛው በሚና ጠረፍ በመካ አቅጣጫ የሚገኘው ትልቁ አልዓቀባ ጀምራ ናቸው። የጠጠር አወራወር ውርወራውን በመጀመሪያው ጀምራ ይጀምርና 7 ጠጠሮችን አንዱን ከሌላው በማስከተል ይወረውራል። ከእያንዳንዱ ጠጠር ውርወራ ጋር ተክቢራ ይላል። የሚወረወሩ ጠጠሮች የግድ ገንዳው ላይ መውደቅ ይኖርባቸዋል። ከዚያ ትንሽ ራመድ ብሎ ይቆምና እጆቹን ወደ ላይ ከፍ አድርጎ ዱዓ ያደርጋል። በመቀጠልም በመካከለኛው ጀምራ እንደ መጀመሪያው 7 ጠጠሮችን ይወረውርና እጆቹን ወደ ላይ ከፍ አድርጎ ዱዓ ያደርጋል። ከዚያም በአልዓቀባ ጀምራ 7 ጠጠሮችን በተመሳሳይ ሁኔታ ይወረውራል። ከዚህ በኋላ ለዱዓ አይቆምም። 12ኛው ቀንና ሌሊቱ በ12ኛው ቀንም ሚና ማደር ግዴታ ነው። በዕለቱ ፀሐይ ዘንበል ካለች በኋላ 3ቱንም ጀምራዎች በ11ኛው ቀን በወረወረበት ሁኔታ ይወረውራል። በዚህ ቀን መቸኮል ከፈለገ ጠጠሮቹን ወርውሮ ከፀሐይ መጥለቅ በፊት ሚናን ለቆ ይወጣል። ሚና ውስጥ እያለ ፀሐይ ከጠለቀች ግን ሚና ውስጥ አድሮ 13ኛውን ቀን የጠጠር ውርወራውን ማከናወን ይኖርበታል። ይህም ተጨማሪ ሰናይ ተግባር ይሆነዋል። አላህ ሱብሓነሁ ወተዓላ እንዲህ ብሏልና የተቻኮለ ሰው በእርሱ ላይ ኃጢአት የለበትም፣ የቆየም ሰው በእርሱ ላይ ኃጢአት የለበትም። ይህም አላህን ሱብሓነሁ ወተዓላ ለፈራ ሰው ነው። ሱረቱል በቀራ 203 ማለት የተፈለገው የቸኮለ ሰው ከአያመት ተሽሪቅ 11ኛውንና 12ኛውን የቆየው ደግሞ 13ኛውንም ያሟላል ማለት ነው። 13ኛው ቀንና ሌሊቱ በ13ኛው ቀን ከቀትር በኋላ ቀደም ሲል በ11ኛው ቀን ባደረገው ሁኔታ 3ቱን ጀምራዎች ይወረውራል። የውርወራ ወቅቱም ከዚህ ቀን ፀሐይ መጥለቅ ጋር ያበቃል። ሐጅ አድራጊው
የጠጠር ውርወራውን ወደሚቀጥለው የውርወራ ቀንና እስከ መጨረሻው የውርወራ ቀንም ድረስ ማዘግየት ይፈቀድለታል። ሦስቱም የተሽሪቅ ቀናት የውርወራ ቀናት ናቸውና። ላዘገየ ሰው የአወራወር ሁኔታ የመጀመሪያውን ቀን ውርወራ በሦስቱም ጀምራዎች በመወርወር መጀመር። ከትንሹ ጀምራ ሲመለስ የሚቀጥለውን ቀን ውርወራ እየወረወረ ሁሉንም ይወረውራል። ውርወራው ከቀትር በኋላ ብቻ መከናወን ይኖርበታል። ጠዋፍ አልወዳዕ ወይም የመሰናበቻ ጠዋፍ። ሐጅ አድራጊው ከመካ መውጣት ከፈለገ የመሰናበቻ ጠዋፍ በካዕባ ዙሪያ ያደርጋል። ጠዋፍ አልወዳዕ ከሐጅ ዋጅቦች አንዱ ሲሆን ከጠዋፍ በኋላ ሰዕይ አይኖርም። የወር አበባና የወሊድ ደም ካለባቸው ሴቶች ላይ ግዴታነቱ ይነሳል። ጠዋፍ አልኢፋዳን እስከ ጠዋፍ አልወዳዕ ማዘግየት የተፈቀደ ነው። በላጩ ግን አለማዘግየቱ ሲሆን ንያው ለጠዋፍ አልኢፋዳ ከመሆን ሸርጥ ጋር ከጠዋፍ አልኢፋዳ በኋላ ሰዕይ ቢያደርግ እንኳ ከጠዋፍ አልወዳዕ በጠዋፍ አልኢፋዳ ብቻ መብቃቃት ይቻላል። በዚህ ሐጁን ያጠናቅቅና አላህ ሱብሓነሁ ወተዓላ ይቀበለው ዘንድ ዱዓ ያደርጋል።